ሰላም ውድና የተከበራችሁ የአብስራ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት በርያኒ አሰራር ድጃጅ በርያኒ ማለት ነው፣ የዶሮ ማለት ነው። አሁን አብራችሁ ሁኑ እንስራ። አሁን ዶሮ ዘይቱ ይግሉልኛል ጨምራለሁ ማለት ነው። ዶሮውን እንደዚህ ጥብ አድርጌ ዘፍዝፌ በስነ ስርዓት ልክ እንደ ሀገራችን አጥቤ ከዛም እርድ ያደረኩበት ትንሽ ሰዓት፣ ምክንያቱም የዶሮ ጠረኑን እንዲሄድ ማለት ነው። እርድ አሪፍ ነው እና በዚህ መልኩ ጠብሰዋለሁ። ሽንኩርቴን በዚህ መልኩ እዚህ ጋር በጎን አበስላለሁ ማለት ነው። ከዛ ዘይት የሚበቃኝን ያህል ጨምራለሁ። እናንተም የሚበቃችሁ ማለት መጨመር ገምታችሁ የሚበቃችሁና መጨመር። ዘይት በደንብ ምጥስ አይጠፋፋችሁ ብዬ አስባለሁ። ከዛ ስለዚህ ደግሞ አረጋለሁ። ከደን አድርጌው ላብስለው ማለት ነው። ትንሽ መጥበሳው የሚያስፈልገኝ ግብአቶችን እዚህ አዘጋጅቻለሁ። ነጭ ሽንኩርትና ዝንጅብል የተፈጨ እዚህ ጋር አዘጋጅቻለሁ። እዚህ ጋር የተፈጨ ቲማቲም አዘጋጅቻለሁ። እዚህ ጋር ሮብ አለኝ፣ እርጎ። ከሌላችሁም ዝም ብላችሁ በሽንኩርት ባለው መስራት ይቻላል፣ ግን ይሄ ቢጨመርበት የበለጠ ይጣፍጣል ማለት ነው። ይሄ አለኝ ሀሊብ ጠበቃ አለኝ። ይሄኛው ኮኮናት ይሄ የምግብ ኮኮናት ማለት ነው። እሱ አለኝ። ይሄው ከፈለጋችሁ ማስገዛት ትችላላችሁ። ስክሪንሾት አንስቶና ጣዕሙ ሶሱ በጣም አሪፍ ሶስ ይሰጠዋል። ይሄም ማለት ነው ስሙ ነው። እንደዚህ አድርጋችሁ ስክሪንሾት አንስታችሁ ማስገዛት ትችላላችሁ ከሌላችሁ ማለት ነው። እና እዚህ ጋር ቅመሜን አዘጋጅቻለሁ። እዚህ ጋር ደግሞ በግዶንስ አዘጋጅቻለሁ። እዚህ ጋር የሚጠበስ ሽንኩርት ከላይ የሚነሰነስ፣ በግዶንሱም ከላይ የሚነሰነስ ነው። ከዛ በቃ እነዚህን ግብአቶች አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ ቃሪያውን አለ። ይሄን ይመስላልላችኋለሁ። በዚህ ባለኝ እሰራለሁ ማለት ነው። ከሌላችሁም በቅመምና በሽንኩርት ብቻ መስራት ትችላላችሁ። ሽንኩርቴን በዚህ መልኩ ጠብሼዋለሁ፣ ጥብስ አድርጌዋለሁ። ከዛ ምን እጨምራለሁ? ቅመማ ቅመም እጨምራለሁ። ቅመማ ቅመም ያዘጋጀሁትን ማለት ነው እጨምራለሁ። ከዛ ሚክስ እናንተ እንደ የቤታችሁ መጣጣላችሁ ነገር ነጭ ሽንኩርት መጨረሻም ቢገባም መሀልም ቢገባም ችግር የለውም። አንዳንዴ ከሽንኩርት ጋር ያደርጋል። እኔ ግን አሁን ጨምርበታለሁ። ቅመም ፎቅ ላይ ጨምርበታለሁ ማለት ነው። ይበቃኛል። የሚበቃኝ ይዘን ጨምርኩበት። ከዛ የተፈጨ ቲማቲም እጨምርበታለሁ። የተፈጨ ቲማቲም ነው። ትንሽዬ ከቁላላው በኋላ ትንሽዬ ከበሰለልኝ በኋላ ቃሪያ እጨምራለሁ። ይኸው በዚህ መልኩ ትንሽ እያቁላልቻለሁ። አሁን ከላዩ ላይ ቃሪያ፣ ድፍን ቃሪያና የሚያቃጥለው ቃሪያና የማያቃጥለው የፈረንጅ ቃሪያ ማለት ነው። እሱን ጨምሬያለሁ። የኛን ቃሪያ ስትጨምሩ የሚያቃጥለውን ቃሪያ ስትጨምሩ አትቆራርጡት። የኛ ሰዎች ስለማይወዱ እኔ አልቆራረጥኩትም። ዝም ብዬ ለጣሙ ብዬ ነው እንደዚህ ያደረኩት ማለት ነው። እሺ እንደዚህ አድርጌ አሁንም ደግሞ ትንሽ አቆየዋለሁ ማለት ነው። ዶሮዬን እየጠበስኩ ነው።
እዚህ ጋር ተጠበስኩት። እዚህ ጋር ይኸው በዚህ መልኩ ሽንኩርቴን አብስያለሁ። አሁን ደግሞ የምጨምረው ሮብ እጨምራለሁ ማለት ነው። ሮብ እጨምራለሁ እርጎውን ማለት ነው። እናንተ ከሌላችሁ አለመጨመር ትችላላችሁ። ያለው በሽንኩርቱም ብቻ ይቻላል። ከዛ ይህንን ያሳያችሁ እጨምራለሁ። በዚህ ደብለቅ አደርገዋለሁ። ከዛ ይሄንን አለ እዚህ መታ ታረጉት ነው። ከዛ ሚክስ ዶሮዬም በዚህ መልኩ አውጥቻለሁኝ ማለት ነው ጠብሼ። እናንተ መጥበስም አለመጥበስም ትችላላችሁ። እንደነገርኳችሁ የኛ ቤተሰቦች የዶሮ ጠረን ሀበሻ በሏቸው፣ በቃ የዶሮ ጠረን ካለው አይበሉም። እና ይሄ የምጠብሰውበት ምክንያቴ ጠረኑ እንዲሄድ ነው። እንደዚህ ነው። በጣም ደስ ይላል ጣሙ ማለት ነው። ጭራሽ የምንም አይነት የዶሮ እንትን አይኖረውም ማለት ነው። እና ይሄ በዚህ መልኩ ምን እያለልኝ ነው። ከዛ ዶሮዬን እጨምራለሁ ማለት ነው። እሳቱ ቀነስ ስላልኩና ይኸው በዚህ መልኩ ጨመርኩት። ከዛን ጨው ያልጨመርኩበት ከነጭ ሽንኩርቱ ጋር ስላለ ነው። ለዛ ነው ጨው ያልጨመርኩት። ይበቃዋል። በዚህ መልኩ እንደዚህ ትንሽ ተክተክ ይልልኛል። እስከዛ ሽንኩርቴን እንጠብሳለሁ። ከላይ የምነሰንሰው በሪያኒው ላይ የምነሰንሰው ማለት ነው። ሽንኩርት እዚህ ጋር እያሞኩኝ ነው። ይኸው ሽንኩርቴን በዚህ መልኩ ጠብሻለሁ ማለት ነው። አሁን ላወጣው ነው። ሽንኩርቴን በዚህ መልኩ ጠብሼ አወጣውኝ ማለት ነው። አሁን የሩዝ ውሃ እጥዳለሁ ማለት ነው። የሩዝ ውሃዬን ጣድኩኝ። አሁን እስከሚፈላ ጨውና ዘይት ጨምሬበታለሁ። ትንሽ ዘይትና ጨው ጨምሬበታለሁ። ከዛ እስከሚፈላ ድረስ ጠብቀዋለሁ። ከዛውን ይሄው እንላችሁ ወጤ ደግሞ በዚህ መልኩ እየበሰለልኝ ነው። እየበሰለ ነው ያችሁት። በዚህ መልኩ እየበሰለልኝ ነው ማለት ነው። ይሄው ሩዜን በዚህ ምክንያት አልኩኝ እኮ ጓደኛዬ ጋር እያወራሁ ነበር። አቤት የስራሽን ይስጥሽ። ይኸውላችሁ በእንደዚህ መልኩ ዘፍዝፍ ያለሁኝ በእንደዚህ መልኩ ዘፍዝፌ ስንት ሰዓት? 1 ሰዓት ይሆናል ያቆየሁት ማለት ነው። እናንተም ደግሞ ከፈለጋችሁ 1 ሰዓት ከፈለጋችሁ ግማሽ ሰዓት ዘፍዝፋችሁት አስቀምጡት። ለበሪያኒ አሪፍ ነው ተዘፍዝፎ ሲቀመጥ ማለት ነው። በጣም አሪፍ ሩዝ ይሆንላችኋል ማለት ነው። በዚህ መልኩ ሲበስል ደግሞ እንገናኝ። በድብቅ ነው የምቀርጻት። አትወድም ካሜራ ማለት ነው። እስቲ እየቀረጽኩሽ አይደለም እኮ አሮጊት ደግሞ አሮጊት ሆነሻል እኮ። ፈጣሪ ወይ ምን እያደረግሽ ነው? የት ነው የምትገቢው? ረጋች በሩን። እስቲ ያችኛዋ ሴት አለች
እኔ እኮ እንደዚህ ከእንትን ካላልኳቸው ደስ አይለኝም። ባይዘወይ ኩሽናችን ይሄ በጣም ትልቅ ነው። ኩሽናችን ማለት ነው በጣም ትልቅ ነው። እናቴ ወጤ እንዳያርብኝ አንቺን ሳሳድድ ይኸው ሩዜን ጨመርኩት። በዚህ መልኩ ጨመርኩት ማለት ነው። ፈላለኝ ውሃዬና ከዛ ጨመርኩኝ ማለት ነው። ከዛ ሚክስ ከዛ በቃ አይማሰልም። አንድ እንደዚህ ካደረጋችሁት በኋላ አታማስሉት። መጨረሻ ላይ መብሰልና ለመብሰሉን ቀምሳችሁ ማውጣት ማለት ነው። እና አብራችሁን ቆዩ። አሁንም አልጨረስንም ገና። አሁን ወዶችዬ በዚህ መልኩ በስሎልኛል ሩዜ። በጣም መብሰል መብካት የለበትም በሪያኔ ስለሆነ ማለት ነው። ትንሽዬ በቃ ትንሽዬ ገባ ካለው በቂው ነው። አሁን ላወጣው ነው ማለት ነው። ካሜራ ስለማይመቸኝ አውጥቼ ስጨርስ እመጣለሁ። ይኸው ሩዜ በዚህ መልኩ አጠነፍፈዋለሁ። ከዛን ይኸው በዚህ መልኩ አጥንፍቼዋለሁኝ ሩዜን ማለት ነው። አሁን እዚህ ጋር ባዶ ድስት አዘጋጅቻለሁ፣ የቀቀልኩበት ድስት። አሁን ወጤን ግማሽ ሩዝ እጨምራለሁ ማለት ነው። ከዛ ግማሽ ሩዝ እጨምራለሁ። ትንሽዬ ሩዝ ከስር እጨምርበታለሁ። ከዛ የሰራሁትን ሶስ እጨምራለሁ ማለት ነው። ሙጅር ከዛ ሞጀርኩት። ከዛ እዚህ አደርገዋለሁ። ከዛም ደግሞ ይህንን ፉቅ ላይ ጭምር አደርገዋለሁ። በሪያኒ አሰራር ማለት ነው። በሪያኒ ሲጀምር እንደው ዝም ብለን ስናስበው ምናምን ነው እንጂ ከባድ ይመስላል። ሁሉም የአረብ ምግብ እንደ አረብ ምግብ ቀላል ምግብ የለም። ከባድ በቃ የሚያሰለቸውና የሚያደክመን ስራ ያ ከአረብ ስራ ፈጣይር ምናምን ጣፋጭ ነገር ስንሰራ ብቻ ነው። ሌላ ይሄ ሩዝ ምናምን በሪያኒ መችቡስ ምናምን መግሉባ ምናምን የሚባለው በጣም ቀላል ስራ ነው ማለት ነው። አሁን እዚህ ጋር ያዘጋጀሁት ይሄና አለኝ ከለር ይሄ በቢጫው አለኝ ማለት ነው። በቢጫው እናንተ ውሃ ላይም በጥበጥ አድርጋችሁ መጨመር ትችላላችሁ። እኔ ግን አልበጠብጠውም። ውሃ ላይ ጸጥንጌ ነው የምጨምረው። ለምን እዛ አባክናለሁ። እቃ እንደዚህ ነው ስመሰረግበታለሁ። የስንፍና ይላል እንግዲህ ስንፍና እቃ ያለ ማባከን ነው። ከዛ ይሄ ደግሞ በቀዩ ነው። ይኸው አያችሁት አይደል? ይሄ ማንኛውም አረብ ቤት አይጠፋም። ምክንያቱም በሪያኔ ስለሚሰራ አብዛኛው። ከዛ ይሄ ደግሞ ቀዳዳው የቱ ጋር ነበረ? እሺ ዝም ብዬ ላድርግበት። ቀዳዳ ይኸው በዚህ መልኩ አስለሻለሁ። እየታየ ነው። እጄን ሳይሆን ሩዙን ነው ማሳየት ያለብሽ። ከዛን ይሄን እንደዚህ ጨምርበታለሁ። ባግዶንሱን ማለት ነው። ባግዶንስ ወይም ደግሞ ከዝባራ ያላችሁን ወይ ከዝባራ ወይ ባግዶንስ እሱን እንደዚህ ሳረግበታለሁ። ከዛን አሁንም እዚህ ጋር ሽንኩርት አለኝ፣ የተጠበሰ ሽንኩርት። ከዛ እንደዚህ አድርጌ እሱንም ከላይ ሳረግበታለሁ። ከዛ ምርጥ በሪያኒ ማለት ነው። አያችሁ? ከዛ ይኸው በዚህ መልኩ በሪያኒን በዚህ መልኩ ጨርሻለሁ። አሁን ክድን አደርገዋለሁኝና ከዛ ሰዓቱን መጨረሻ ቀንሰዋለሁ። የመጨረሻ ቀንሼው ትንሽ ሰዓት 10 ደቂቃ ምናምን አቆይቼ አወጣዋለሁ። እንዴት አባቱ እንደሚያምር በሪያኒ ይባላል። ይሄ ደጃጅ በሪያኒ እንዴት አባቱ እንደሚያምር አሁን ልክደነውና
ይሄ ውዶች በዚህ መልኩ ከድኜዋለሁ ማለት ነው። በአልሙኒየም እፍን እንዲል ማለት ነው በሙቀቱ። ከዛን ትንሽ ከሰልም ከፈለጋችሁ ማለት ነው። እኔ አሁን ከሰል አደርግበታለሁ። ቆይ እንደውም ከሰል አድርግበት ሳለኩሰው በፊት ከሰል አድርጌበታለሁ። ግን ያው አብዛኛ መንዲ ላይ ነው የሚደረገው፣ ግን በሪያኒም ላይ ይደረጋል። አብዛኛ ግን ሙላዝም እዚህ ላይ እንትን ዝም በሪያኒ ላይ ትንሽዬ ዝም ብዬ አደርግበታለሁ። ከዛም ቅድም በከደንኩት ክዳን በዚህ ትንሽዬ ከድነዋለሁ ማለት ነው። ጠረኑ ደስ እንዲል ይኸው ከድኜዋለሁ። በዚህ መልኩ ትንሽ ደቂቃ ነው የማቆየው። ትንሽ 5 ደቂቃ ራሱ አይሞላም። ዘይት እና ያረኩበት የወራ ዘይት ግን መንዲ ላይ ነው የሚመከረው ብዙ ጊዜ። የኛ ሰዎች እንደነገርኳችሁ ተቃራኒ ናቸው። ዘይት እና ያረኩት አሁን እገልጠዋለሁ። ትንሽ ነው የሚበቃው። ምክንያቱም መንዲ ላይ ነው የሚመከረው። በቃ ይበቃዋል። ከዛ እሳቱን ያያችሁታል። በጣም ዜሮ እንዳይቃጠልባችሁ ማለት ነው። ብዙ ማቆየት አያስፈልገውም። 10 ደቂቃ ምናምን እንደዚህ ቆያችሁት ማጥፋት ነው ማለት ነው። እና በዚህ መልኩ ጨርሻለሁ ውዶችዬ። ከድናለሁ እና ከተመቻችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ባካችሁ። ተው እኛ ለኛ እንተጋገዝ፣ እኛው ለኛው እንትን እንበል እና ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ ውዶችዬ። ኮሜንት አድርጉልኝ፣ ግለጹ። የተሳሳኩት ነገር ካለ ይሄ አይሆንም እንደዚህ አይሆንም ምናምን ብላችሁ በሉኝ እላችኋለሁ ውዶችዬ። መልካም ሁሉ ይሁንላችሁ። አመሰግናለሁ አብራችሁኝ ስለቆያችሁ። ሰላም ለሀገራችን።